ትሬዲንግ ከጀመርኩኝ ድፍን 10 ወር ሞላኝ። በ10 ወር ውስጥ ያለኝን የትሬዲንግ ጆርኒን ላካፍላችሁ መጥቻለሁ ወደ እናንተ። አይሆፕ ትማሩበታላችሁ ብዬ ተስፋ አደርጋለሁ። በ10 ወር ውስጥ ያለኝ የትሬዲንግ ጆርኒን ላካፍላችሁ የመጣሁት። ከመጀመሪያው ተጀመረ ያው የጀመርኩት ከሶሻል ሚዲያ አይቼ ነው። እንደ ማንኛውም ኢትዮጵያዊ ሶሻል ሚዲያ ባለው ነገር አይቼ ነው የጀመርኩት። ሲጀምር የነበረው ነገር ደግሞ ኮርስ ነበር፣ 3 የነበረው ፍሪ ኮርሶችን እየወሰድኩ ነበር። አንዳንድ ቴሌግራሞች ላይ እየገባሁኝ ሲግናሎችን እየተከታተልኩኝ ትሬድ ሳደርግ ነበር ምናምን ነገር እና ትሬዲንግ እንደሚታሰበው ቀላል አይደለም። በጣም ከባድ ኢንዱስትሪ ነው ትሬዲንግ። እኔ መጀመሪያ ላይ ባይ ሴት ከዛ ባይ ላይ ሴት ያለው ከዛ ገንዘብ የምሰራ ነበር ይመስለኝ እና እንደዛ ነበረ። ልክ ስመጣ በጣም የሰማይና አረም ነው እንዴት ልበላችሁ፣ አይቼው ማላውቀው ዓለም ውስጥ የገባሁ ይመስለኝ እና መጣው አየሁኝ። ከዛ ኮርስ አየሁ ምናምን ነገር ኮርሶችን በደንብ አልወሰድኩኝ ነበር። ዝም ብዬ ቲክቶክ ላይ አየሁኝ እና እኔ የምኖረው ከኢትዮጵያ ስለሆነ ለእኔ ደግሞ ቀላል ነበር ገንዘብ ፖስት አድርጎ ትሬድ ማድረግ እና ፖስት አድርጌ የመጀመሪያ $85 ሳላውቀው በሰከንድ ለውጥ ሳይዝ አላውቅም። ባይ እና ሴል ብቻ ነው በቃ ሴል ባይ ብቻ ነበር እንትን የምለው። እንደዛ ሆኖ የመጀመሪያ $85 ሉዝ አደረኩ። ከዛ በኋላ ለእናንተ ፖስት አድርጌ ነበር ዩቲዩብ ላይ ከ$100 ወደ 1000 ቻሌንጅ ጀምሬ ነበርና እሱ ወደ $500 ደረሰና ፌል አደረገ። እንደጀመርኩ አካባቢ ነበር ከጀመርኩኝ 3 ወር 4 ወር እንደሆነ ነበር። ግን እንደ እግዚአብሔር ፍቃድ ሆኖ $100 ፖስት አደረኩኝ። እንደን $500 አድርሼው ከዛ ብሎ አደረኩት አካውንቱን። ከዛ በኋላ የ5000 ከፈንድ ፒፕስ ገዛውና እሱንም ፓስ አደረኩት። ፌዝ 1 ፓስ አደረኩኝ፣ ፌዝ 2 ፓስ አደረኩኝ። ልክ ማስተር አካውንቱ ሲቀበል አሮ ነው ምን እንደተከኛ አላውቅም። ገንዘብ ለማውጣት መሰለኝ ተስገብግቤ በቃ ገንዘቡን እያሰብኩኝ በቃ ፔይአውቴን እያሰብኩኝ ማውን ፖስቱን ከፈኩኝ። ከዛ ስፖርት አላስቀምጥ ኦቨር ሄደና ወደ 160 ምናምን ሲያደርግ አካውንቴን አገድኩኝ። አሁን እኔም ነግራችሁ በእኔ እንደኔ ጀማሪ ሰዎች ካላችሁ እኔም አለው እንደናንተ እኔም ስቲል ምንም አይነት ፕሮፊት እስካሁን አላገኘሁም። አሁን እያደረኩ ያለሁት የ10K ፈንድ ፒፕስን ፓስ አድርጌ ማስተር አካውንት እሱን ላይ ነው ያለሁት። እሱንም ድሮዳውን ውስጥ ገብቷል። እንደን ከ5 ደግሞ የ100,000 አካውንቱን ገዝቻለሁ። ቀጣይ አሳያችኋለሁ። አሁን ትሬድ እያደረኩ የሚገኘው 2 አካውንቶች አሉኝ። አንደኛው ከፈንድ ፒፕስ 10K አካውንት ማስተር አካውንት ትሬድ ያደረኩኝ ነው፣ ግን ስቲል ፕሮፊት አላገኘሁም። ሌላኛው ደግሞ ከ5 ባለፈው ዲስካውንት ያወጣው የ100,000 አካውንት ገዝቼ እሱንም ገና ፍሪዝ ነው አላለፍኩኝም። ያ አሁን ከዚህ በኋላ ምንድነው የትሬኒንግ ጆርኒን ሼር አደርጋችኋለሁ። ለእናንተ የምጠቅም ካለ እኔም ከእናንተ የምጠቀመው ነገር ካለ ሼር እንደደረገው ይህን ቻናል የከፈትኩት አይ ሆፕ ሰብስክራይብ ያደረጋችሁ ላይክ ያደረጋችሁልኝ ዌልካም እንደምትሉኝ ተስፋ አደርጋለሁ። ያ ይህን ይመስላል ትሬዲንግ። ኢትስ ኖት ኢዚ ጋይስ፣ ኖት ኢዚ። ስቲል 10 ወር ሙሉ ምንም ማለት ፕሮፊት አገኘሁ አይደለም። ምንም ፕሮፊት ሳይሰሩ እስከ 10 ወር መቆየት በጣም ከባድ ነው። ግን I'm gonna do it guys, I'm gonna show you። ይሄን ቪዲዮ የምቀርጸው እንደ ታሪክም ስለሚሆን ብዬ ስለማሰብ ነው። ቀጣይ ደግሞ የሳምንታችንን የትሬኒንግ ጆርኒ ምናምን ነገር ለእናንተ ሼር ለማድረግ ዝግጁ ነኝ። ይመቻችሁ። ባይ